እና ብራዘር የእንግሊዘኛ ይችላል ነው የምትለኝ? እንዴ ተጠራጠራለህ እንዴ? ባይዘው ማለት ነው ስወለድ ራሱ በእንግሊዘኛ ነው ያለቀስኩት እንጂ ማለት አልገባኝም። አንተ ይሄ ይገርምሃል እንዴ? አፌን የፈታሁት ራሱ እኮ በእንግሊዘኛ ነው። ልክ እንደተወለድኩ ትንሽ ካለቀስኩ በኋላ የሌለ የረሃብ ስሜት ተሰማኝና ቀና ብዬ አየኋት ማሚ ማለት ነው። ማሚ አልኳት። የስ ማይ ቤቢ አለች። ካን ዩ ጊቭ ሚ ብረስት ሚልክ ነው ያልኳት ቀጥታ ማለት ነው። ኧረ እባክህ በቃ ሾክድ ነው የሆነችው። ኦ ማይ ቤቢ ፈርስት ሴንቴንስ ሂር ኢት ኢዝ ድሪንክ አለች። ይገርማል። በቃ አረሳውን ሲዳውን ሆኗል አይምሮዬ ውስጥ እስካሁን። ወይኔ ጉዲ! አንተ ፈረንጅ ደወለ። የምን ፈረንጅ? በእናትህ ትናንት የሆነ ፈረንጅ ተዋውቄ ነበር። አሁን እንዴት ላወራው ነው? ለነገሩ አንተ ታወራዋለህ። እንካ ማለት ምንድነው የማወራው? በእንግሊዘኛ ጓራ አሁን እችላለሁ እያልክ ነበር እንዴ? ማን ነው እንደዛ ያለው? ጉድ ፈላ ማለት አንተ አወራዋለሁ። ምን ሰው ታሙ እንጂ ፈርታ ይሞት። ምን አትችልም እንዴ? ለምንድን ነው የማልችለው? እችላለሁ። ምን ልበለው? መጀመሪያ ሰላም ነው ምናምን በለው። ሄሎ ፒስ ነው እንዴ? አማሊ በእንግሊዘኛ በሉኝ። ማለቴ ፒስ ኢዝ ፋይን ጉድ ቤተር በተርፍላይ ኦኬ ኖ ኖ የስ ልጆች እንዴት ናቸው? የምን ልጅ ነው የምታወራው? ቶቶ መስሎኝ ምን ልበለው? እንትን ትላንት ማታ ብዙ ጊዜ ደጋግሜ እየደወልኩልህ ነበር ግን አታነሳም። ምንድነው የተፈጠረ ችግር አለ ወይ ምናምን በለው። ትቀልዳለህ እንዴ አንተ? እንደዚህ ረጅም ነገር እኮ በእንግሊዘኛ የለውም አጠራርገው። እሺ በቃ ለምን ያህል ጊዜ ነው እዚህ የምትቆየው በለው። how many times ዴዝ ካም ቱ ሚ እንዳትል ብቻ። how many times ኢትዮጵያ come to you? ስማ ደግሞ ቴሌግራም ላይ ለምንድን ነው የዘጋኸኝ በለው። why you shut down my telegram? okay true false matching አዛም ባይ ምን አለ? እኔ ምን አውቃለሁ